ክሪፕቶ ኤክስቼንጅ ምን ናቸው የሚለውንና ክሪፕቶዎችን እንዴት ማግኘት እንችላለን፣ እንዴት መግዛት እንችላለን። ኤክስቼንጆች በሁለት ይከፈላሉ። እነሱን ሴንትራላይዝ እና ዲሴንትራላይዝ ኤክስቼንጆች አሉ። እሱም ምን ናቸው የሚለውን ለማየት እንሞክራለን። ወደ ቪዲዮ እንግዲህ በመጀመሪያ ክሪፕቶ ኤክስቼንጅ ማለት ነው እንግዲህ የክሪፕቶ መገበያያ ወይንም ክሪፕቶ የምናገኝበት መንገድ እንደማለት ነው። ይሄ አንድ ሰው ክሪፕቶ ሊገዛ ይችላል ወይንም ደግሞ ሊሸጥ ይችላል፣ ወይ ደግሞ በተለያዩ ምክንያቶች ለምሳሌ ኤርድሮፖችን በመስራት በስጦታም ሊሆን ይችላል። ሰንበዲ ጊፍት ሊያደርገው ይችላል። ክሪፕቶዎችን ማገኝበት መንገድ በዚህ መንገድ ላይሆን ይችላል። እነዛ የሚሆኑት ግን የግድ ኤክስቼንጆች ወይንም እሱን የምናገኝበት አፕሊኬሽኖች ወይም ዌብሳይቶች እነሱ ክሪፕቶ ኤክስቼንጅ ይባላሉ። ክሪፕቶ ኤክስቼንጅ በምን መልኩ ልናገኘው እንችላለን የሚለውን በመጀመሪያ ብናየው ደስ ይለናል። ክሪፕቶ ኤክስቼንጆች በዋሌት መልክ ሊሆኑ ይችላሉ። አንድሮይድ ስልኮች አሁን ለምሳሌ በአፕሊኬሽን መልክ ለምሳሌ እነ ባይናንስ፣ ባይቢት፣ ኦኬኤክስ እነዚህን ዋሌታቸውንም ወይንም ደግሞ ኤክስቼንጁን ትሬድ የምናደርግበትን። ስለዚህ በሁለት መልክ እናገኛቸዋለን። በዌብሳይት መልክ ልናገኘው እንችላለን፣ በአፕሊኬሽን መልክ ልናገኛቸው እንችላለን። ይህ እንደምታዩት እንግዲህ በአፕሊኬሽኖችም እነ ባይናንስን መጥቀስ እንችላለን። ባይቢት፣ ኦኬኤክስ አብዛኛው እንደሚታወቁት በእነዚህ መልክ ልታገኟቸው ትችላላችሁ። ክሪፕቶ ኤክስቼንጅ እንግዲህ በኦንላይን ትሬዲንግ ፕላትፎርሞች ናቸው። እንደነገርኳችሁ አንድ ሰው ባይ ሲያደርግ በተለመደው ትራዲሽናል በሆነው ፊያት ከረንሲ ሊገዛ ይችላል። ፊያት ከረንሲ ማለት በኢትዮጵያ ብር መግዛት ይቻላል። በዶላር መግዛት ይቻላል። ወይንም ደግሞ ሌላው መንገድ ለምሳሌ ቢትኮይን አንድ ሰው ሊያገኝበት የሚችልበት ከገዢዎች ካልን ወይም ሴለር መልክ ሊሸጥ ይችላል። ወይንም ደግሞ ማይኒንግ አድርጎ ሊያገኝ ይችላል። ማይኒንግ ማለት ትራንዛክሽኖቹን በማስፈጸም ዓለም ላይ ያሉትን እንግዲህ እነዚህ ባይ ኤንድ ሴል የሚሉትን ኦልሬዲ ክሪፕቶ ከረንሲው ያላቸው ሰዎች ዴይሊ ንግድ ይፈጽማሉ። ምንድነው ኤክስቼንጅ ማድረግ አለባቸው። አንዱ ይሸጣል፣ አንዱ ደግሞ መግዛት ይፈልጋል። እሱን ማይኒንግ ፕሮሰስ ይባላል። ትራንዛክሽኑን በማስፈጸም ሱፐር ኮምፒውተሮችን በመጠቀም ማይኒንግ በሚሰሩ ጊዜ ራሱ ሶፍትዌሩ ወይ ብሎክቼኑ ላይ ያለው ይከፍላቸዋል ማለት ነው፣ ክፍያ ይፈጽምላቸዋል። ስለዚህ በዛ መልክ አንድ ሰው ሊያገኝ ይችላል። ስለዚህ ክሪፕቶ ከረንሲን እንዴት ሊያገኝ ይችላል ብለን በምናይበት ሰዓት ማይን የሚያደርጉ ሰዎች እሱን ሊያገኙ ይችላሉ። ሁለት ባይ ሊያደርጉ ይችላሉ። ሰምቲንግ ደግሞ ሴል የሚያደርግ ይኖራል። ወይንም በጊፍት መልክ ከአንዱ ወደ አንዱ ሊሳጣጡ ይችላሉ። እንዲሁም ደግሞ በቢትኮይን ስር ኤርድሮፖች አሉ። ስለዚህ ለምሳሌ በአብዛኛው አዳዲስ ክሪፕቶዎች ሊሆኑ ይችላሉ። እነሱን በማስተዋወቅ ደረጃ በሚመጡበት ሰዓት የተለያዩ ታስኮችን በመስራት ኮይን ማግኘት ይቻላል። የትኛውም ሰው ክሪፕቶዎችን በዚህ መልክ ማግኘት ይችላል ማለት ነው። ክሪፕቶ ኤክስቼንጆች ላይ ምን ሊጠበቅብን ይችላል? አካውንት መክፈት ሊጠበቅብን። አካውንት ስንከፍት የራሳችን ፕሮፋይል ይኖራል። በፕሮፋይሉ መታወቂያ ማድረግ። አሁን ሁለት ነው ብያቸዋለሁ፣ ሴንትራላይዝ እና ዲሴንትራላይዝ። አሁን በዚህ ጊዜ ምንድነው ሜን የሆነው ልዩነታቸው? እኒህ ሴንትራላይዝድ የሆኑት ኦልሬዲ የሚቆጣጠሩት የእናንተን አካውንት እነሱ ስለሆኑ ኬዋይሲ ይጠይቋቸዋል። ኬዋይሲ ማለት ኖን ዩር ካስተመር ማለት ነው። እሱ ላይ ምን ይፈልጋሉ? አንደኛ ናሽናል አይዲ ሊፈልጉ ይችላሉ። ሙሉ በሙሉ ፌሳችሁን ሊፈልጉ ይችላሉ። ማለት ክሬት አካውንት ስታደርጉ አፋችሁን መክፈት ይኖርባችኋል። አይናችሁን ቦግል ለማድረጉ ሊሏችሁ ይችላሉ። እንዲህ አንገታችሁን ወደ ላይ ወደ ታች አድርጉ ሊሏችሁ ይችላሉ። ሙሉ ኮንፊርም አድርጋችሁ እሱን ስትጨርሱት አካውንቱን ክሬት ማድረግ ትችላላችሁ ማለት ነው። ክሪፕቶ አሴታችሁን እዛ ፕላትፎርም ላይ ለማስቀመጥ ሙሉ በሙሉ ኃላፊነት የሚወስዱት ዌብሳይቱ ነው ማለት ነው። በዛ ዌብሳይት ወይም በዛ አፕሊኬሽን ላይ
ሴንትራላይዝ የሆነ አውቶሪቲ የሚኖረው ያንን የሚቆጣጠረው ነው ማለት ነው። ምናልባት እንኳን ሀክ ቢደረጉ እናንተ የእናንተን አካውንት እንዳለ ባይናንስ ትሬዱ ላይ ናችሁ ብለን እንሰብና ሀክ ቢደረጉ ሙሉ በሙሉ ሳንቲሙን ወይም እናንተ ያላችሁ ሊወሰድ ይችላል ወይም ሊጠፋ ይችላል። ዲሴንትራላይዝ ኤክስቼንጅ የምንላቸው እንግዲህ በሁለት ይከፈላሉ እንዳልኳቸው ሴንትራላይዝ እና ዲሴንትራላይዝ ናቸው። ዲሴንትራላይዝ ካሉ ዋሌቱ ነው ዋሌት ነው የሚኖራችሁ። ምናልባት እናንተ እዛ ላይ ያላችሁ አውቶኖመስ የሆነ ስልጣን ምን ሊሆን ይችላል ስዋምፕ ልታደርጉ ትችላላችሁ። አንዱን ወደ አንዱ ኮንቨርት እያደረጋችሁ ልታስቀምጡት ትችላላችሁ። ሙሉ በሙሉ ግን ባካፕ የሆኑትን ፓስወርዶች እናንተ የመያዝ ግዴታ ይኖርባችኋል። እንበልና ዋሌት ቢኖራችሁ አንድ ስልካችሁ ላይ የባይናንስ ዋሌት ወይንም ደግሞ ቢትጌት ዋሌት አላችሁ ብለን እንሰብ። እሱ ቢትጌት ቢኖራችሁ አካውንቱን ክሬት ስታደርጉት 24 ወይ 12 ወርዶች ሊኖራችሁ ይችላሉ ማለት ይሰጧችኋል። እነዚህ ዶር ሊሆን ይችላል፣ ካት ሊሆን ይችላል፣ ኦክስ ሊሆን ይችላል። እንደዚህ እያረው 12 ወርዶች እሱን የመያዝ ግዴታ የማን የእናንተ ነው። ስልካችሁ ቢጠፋና እንደገና አካውንታችሁን መክፈት ብትፈልጉ ባካፕ የምታደርጉት በምንድን ነው? ስልክ ቁጥራችሁን አስገብታችኋል። ባካፕ ወርዶች ይኖራሉ። ባካፕ ወርዶቹ ደግሞ ኦርደርሊ ከ1 እስከ 12 ነው የተሰጧችሁ። እሱን ሃርድ ኮፒ ላይ ትይዙና ጽፋችሁ ታስቀምጣላችሁ ማለት ነው። ጽፋችሁ ካስቀመጣችሁት በኋላ ስልካችሁ ቢሰረቅ ወይ ቢጠፋ አካውንታችሁን ቢትጌት ላይ እንበልና ቢትኮይን አላችሁ እንበል፣ ግማሽ ቢትኮይን ይኖራችኋል ብንል ወደ 6 ሚሊዮን ብር ማለት ነው በኢትዮጵያ። ያን ዋሌታችሁ ላይ ክሪፕቶ አስቀምጣችሁ ስልካችሁ ተሰረቀ እንበልና ትራንስፈር ከማድረጋቸው በፊት መቼም የተለያየ ሜተድ ስለሚጠቀሙ ስለዚህ እናንተ ያንን አካውንት ለማግኘት የሚጠበቅባችሁ ምንድነው? እነዛን 12 ወርዶች ኦርደርሊ አንደኛ ዊንዶ ሊሆን ይችላል፣ ሁለተኛ ቤድ ሊሆን ይችላል፣ ሶስተኛ ኤክስቼንጅ የሚል ሊኖር ይችላል፣ አራተኛ እንደገና ደግሞ ኦክስ ካት ምናምን እያለ 12 ወርዶች ይኖራችኋል። ዘጠነኛውን አራተኛውንና ሶስተኛውን ወርድ ሊጠይቃችሁ ይችላል። እነዚህን ሲጠይቃችሁ ጽፋችሁ ከያዛችሁት እሱን ታስገባላችሁ። በቀላሉ ገንዘባችሁን ሪትራይቭ ማድረግ ትችላላችሁ። ባካፑን አድርጋችሁ መክፈት ትችላላችሁ ማለት ነው። ይሄ ዲሴንትራላይዝ ሲሆን ነው ወይንም ዋሌት ላይ ሲሆን ማለት ነው። ዋሌት ኤክስቼንጅ ትሬድ ከሆነ ግን ሙሉ በሙሉ የሚያስተዳድረው ይሄንን ልክ ባንክ እንደሚያስተዳድረው ገንዘባችሁን ባንክ እንደሚያስተዳድረው እንበልና ሄድ ኦፊስ ያለ አዲስ አበባ ያለ ንግድ ባንክ ቅርንጫፍ ሀክ ቢደረግ እና አብዛኞቹ ቅርንጫፎች ውስጥ ያሉትን ገንዘቦች በሙሉ ሲስተሙ አልሰራ ቢል ማንም ሰው ገንዘቡን ሄዶ ማውጣት አይችልም። የኔን አካውንት ንግድ ባንክ ሰራተኞች ገብተው ብሩን አውጥተው ካልሰጡ ለኔ ማግኘት አልችልም። ይሄ ማለት ምንድነው? ሴንትራላይዝ የሆነ ነው ማለት ነው። በአንድ የሆነ አካል ቁጥጥር ስር የተቀመጠ ነው ማለት ነው። ስለዚህ የሴንትራላይዝ እና የዲሴንትራላይዝ ኤክስቼንጅ ዲፈረንሱ እንዲገባችሁ ፈልጋለሁ። ኤክስቼንጆች ላይ ያው እንደነገርኳችሁ ምን ማድረግ ልትችሉ ትችላላችሁ? የመጀመሪያው አካውንት ክሬት ማድረግ ይኖርባችኋል። ባይ ኤንድ ሴል የራሳችሁ አክቲቪቲ ነው። ልትሸጡ ልትገዙ ትችላላችሁ፣ ልትቀበሉ ትችላላችሁ፣ ሴንድ ልታረጉ ልትልኩ ትችላላችሁ፣ ስቶር ልታረጉ ትችላላችሁ። ስለዚህ ከዛ በኋላ በቃ የራሳችሁ ገንዘብ ነው ያ። ልክ እንደ ፎሬክስ ትሬዲንግ፣ ስቶክ ትሬዲንግ ፕላትፎርሞች በፕላትፎርም ደረጃ እነዚህ ይኖራሉ የሚለውን መያዝ ይኖርባችኋል። ዲሴንትራላይዝ የሚለው ላይ ዋሌት ነው። ስለዚህ እናንተ መያዝ ነው የሚኖርባችሁ ፓስወርዶቹን። ኮንትሮል የምታደርጉበትን መንገድ በጣም ጥንቃቄ ይፈልጋል። ምን ማድረግ ይኖርባችኋል? የተሰጧችሁን ባካፕ ወርዶች ሃርድ ኮፒ ላይ ወረቀት ላይ መዝግባችሁ ማስቀመጥ ይኖርባችኋል። ስልካችሁ ላይ ራሱ ስክሪንሻት አድርጋችሁ ማስቀመጥ በጣም ክልክል ነው፣ በጣም ምክንያቱም ስልካችሁ ሀክ ሊሆን ይችላል ወይንም ደግሞ ብትጥሉት እንኳን ሰንበዲም አክሰስ ሊያደርገው ይችላል። ስለዚህ ፓተርን ሊከፈት ይችላል፣ ያው ታውቃላችሁ። በዛ አጋጣሚ ፎቶ ላይ ቢገኝ ወይንም ደግሞ እንዲሁ ታሳስታችሁ ሶሻል ሚዲያ ላይ ፖስትም ልታደርጉ ትችላላችሁ። እናንተ ባትሆኑ ስልካችሁን እንዳጋጣሚ ሌላ ሰው ቢያየው የተለያዩ ስህተቶች ሊፈጸሙ ስለሚችሉ ገንዘባችሁ ጋር የተያያዘ ነገር
በፍጹም እነዚህን ባካፕ ወርዶች ሃርድ ኮፒ ላይ ነው መያዝ ያለባችሁ። ለማን ዋሌት ክሬት በምታደርጉበት ሰዓት ወይንም ደግሞ ዲሴንትራላይዝ። አሁን ሴንትራላይዝ እና ዲሴንትራላይዝ የሚለውን በቀላሉ ለመረዳት ዲሴንትራላይዝ ካላችሁ ኦልሬዲ ዋሌት ነው የእናንተ ነው። ሙሉ ኃላፊነት የምትይዙበት ቢትኮይናችሁን የምትይዙት እናንተ ናችሁ። ዲሴንትራላይዝ ዋሌት እንደማለት ነው። በቃ ይሄ ሙሉ በሙሉ ኃላፊነት የምትወስዱ እናንተ ናችሁ። ሴንትራላይዝ ከሆነ ግን ከእናንተ ውጭ ነው። ልክ እንደ ባንክ ነው። ትሬድ ማድረግ ትችላላችሁ። አንድ ሰው እንግዲህ እዚህ ሶፍትዌር ፕሮግራም ላይ ስማርት ኮንትራት ነው ኢንተርኔት ጋር ማች አድርጎ ስለዚህ የተለያዩ አክቲቪቲዎችን ሊያደርግ ይችላል። ሴንድ ሊያደርግ ይችላል፣ ሪሲቭ ሊያደርግ ይችላል፣ ሴል ሊያደርግ ይችላል፣ ባይ ሊያደርግ ይችላል። እሱን አክቲቪቲ በሙሉ የሚወጣው ያ ሴንትራላይዝ የሆነ ፕላትፎርም ወይም ዌብሳይት ነው ማለት ነው። ዲሴንትራላይዝ ከሆነ ግን የራሳችሁ ዋሌት ነው። እዚህ ላይ ጥንቃቄ እንድታደርጉ ፈልጋለሁ። አመሰግናለሁ።